አንድ ተዋጊ ጀት በጠላት ሚሳኤል ተመታ። አብራሪው በሺዎች የሚቆጠሩ ጫማዎች ላይ ሆኖ ራሱን ወረወረ። ከሰከንዶች በኋላ የሚያርፈው ግን በወዳጅ ምድር ላይ ሳይሆን እርሱን ለማደን በሚፈልጉ የጠላት ወታደሮች መሃል ነው። ያለ ረዳት፣ ያለ ጓደኛ በጠላት ምድር ለብቻ መሆን። ይህ በቅርቡ በኢራን ምድር የተከሰተ እውነተኛ ታሪክ ነው። አንድ አሜሪካዊ አብራሪ ለ36 ሰዓታት በኢራን ተራሮች ላይ ተደብቆ እንዴት ሊተርፍ ቻለ? ሰላም ጤና ይስጥልን። ይህ አፍሮ ኒውስ ነው። ዛሬ ዓለም የሚፈራውንና እጅግ ሚስጥራዊ የሆነውን SERE የተሰኘውን የአሜሪካ የህልውና ዶክትሪን እንፈትሻለን። አብራችሁ እንድትቆዩ ከወዲሁ በአክብሮት እንጋብዛለን። በዘመናዊ ጦርነት ውስጥ ትልቁ ፍርሃት የሚጀምረው አውሮፕላን በሚመታበት ቅጽበት አይደለም። ይልቁንም አብራሪው ከመቀመጫው ተወርውሮ በጠላት ምድር ላይ እግሩ መሬት ሲረግጥ ነው። ይህ በቅርቡ በኢራን ሰማይ ላይ የተከሰተው የኤፍ-15 ተዋጊ ጀት መመታት ዓለምን አንድ ትልቅ ጥያቄ እንድትጠይቅ አድርጓታል። እሱም በጠላት በሚታመስ በድሮኖች በሚጠበቅና በመቶዎች የሚቆጠሩ ወታደሮች በሚያድኑት ተራራ ምድር ላይ አንድ ሰው እንዴት ለብቻው ሊተርፍ ቻለ የሚለው ጥያቄ አነጋጋሪ ሆኗል። አንድ አብራሪ በጠላት ምድር ላይ ሲያርፍ የመጀመሪያዎቹ ጥቂት ደቂቃዎች የህይወትና የሞት ወሳኝ መስመሮች ናቸው። የመጀመሪያው ድንጋጤና ቁጥጥር ዘጎልደን ሚኒት አብራሪው መሬት እንደረገጠ የሚገጥመው ፈተና የአካል ጉዳትና ስነ ልቦናዊ ድንጋጤ ነው። በኢራን ተራሮች ላይ የወደቀው አሜሪካዊ አብራሪ መጀመሪያ ያደረገው ነገር ጉዳቱን መፈተሽ ነበር። የSERE ስልጠና የመጀመሪያው ህግ ሜዲክ ወይም ሐኪም እንዲመጣ አትጠብቅ፣ ሐኪሙ አንተ ራስህ ነህ ይላል። የተሰበረ አጥንትን በራስ መጥረግ፣ የሚፈስ ደምን በፍጥነት ማቆምና አካባቢውን መቃኘት በሰከንዶች ውስጥ የሚከናወን ተግባር ነው። ሚስጥራዊና የህልውና ቦርሳ ዘ ሰርቫይቫል ኪት ከአብራሪው መቀመጫ ስር የተገጠመ ትንሽ ቦርሳ ሲሆን የአብራሪው ህይወት በዚች ቦርሳ ላይ የተወሰነ ነው። ቦርሳው የመገናኛ መሳሪያዎች፣ የሳተላይት ሬዲዮ፣ የጂፒኤስ ምልክት ሰጪና ውሃ ማጣሪያ፣ ከፍተኛ ኃይል የሚሰጡ ምግቦችና የህክምና መስጫዎች እንዲሁም የምልክት መስጫ የእሳት ጭስ መስታወት በውስጡ ይዟል። በኢራን ምድር ላይ የታየው ታምር የጀመረው አብራሪው ይህንን ቦርሳ በአግባቡ መጠቀም በመቻሉ ነው። በጥቂት ደቂቃ ውስጥ ከአዳኝ ወደ ታዳኝ ተቀይሯል። ጠላት ጀቱን መምታቱን ስላየ በደቂቃዎች ውስጥ ድሮኖችንና አነፍናፊ ውሾችን ያሰማራል። በዚህ ሰዓት አብራሪው የሚጠቀምበት ስልት መጥፋት ሲሆን በኢራን ተራሮች ላይ እንደታየው አብራሪው የቱንም ያህል ቢቆስል ሳይታይ ተራራውን በመውጣትና ራሱን በመሰወር ለጠላት ወታደሮች መንፈስ መሆን መቻሉ የስልጠናው ውጤት የሚያሳይ ነው። SERE ዓለም የሚፈራው የህልውና ዶክትሪን በአሜሪካ ወታደራዊ ታሪክ ውስጥ እጅግ አስቸጋሪውና በሚስጥር የተያዘው ስልጠና የትኛው ነው? ተዋጊ አብራሪዎችና የልዩ ኃይል አባላት ወደ ጦር ሜዳ ከመሰማራታቸው በፊት አንድ ሊያልፉት የሚገባ የገሃነም ደጃፍ አለ። ስሙ SERE ይባላል። ይህ ስልጠና ወታደሮችን ወደ ተራ ሰው ሳይሆን በማንኛውም አስከፊ ሁኔታ ውስጥ ሊተርፍ ወደሚችል የመናፍስት ኃይል ይቀይራቸዋል። ይህ ስልጠና 4 ዋና ዋና ደረጃዎች ያሉት ሲሆን በኢራን ምድር ላይ የታየው ተአምራዊ መትረፍ የእነዚህ 4 ጥበቦች ድምር ውጤት ነው። የመጀመሪያው ሰርቫይቫል መትረፍ፣ ተፈጥሮን ማሸነፍ። በዚህ ደረጃ ወታደሩ ያለ ምግብና ውሃ በየትኛውም የአየር ንብረት ውስጥ እንዲቆይ ይደረጋል። በበረሃ፣ በበረዶ ወይም በኢራን ተራሮች ላይ በትንሽ ቁሳቁስ መኖርን ይማራሉ። የሰለጠኑ አብራሪዎች የሚበሉ እጽዋትንና ነፍሳትን መለየት፣ የራሳቸውን ደም መርጋትና በትንሽ ውሃ ለቀናት መቆየትን ይችላሉ። በኢራን የወደቀው አብራሪ ለ36 ሰዓታት የቆየው በስልጠናው ወቅት በራሱ ላይ የደረሰን ከባድ የአካል ጉዳት ያለ ሰብአዊ እርዳታ ማከም በመቻሉ ነው። ሁለተኛው ኢቬሽን መሰወር፣ ከጠላት ዓይን መጥፋት። ይህ ምናልባት የዚህ ታሪክ እጅግ አስገራሚው ክፍል ሲሆን ጠላት ዘመናዊ የሙቀት መፈለጊያ ካሜራዎችን፣ ተርማል ድሮንስና አነፍናፊዎችን ተጠቅሞ በሚያድንበት ወቅት አብራሪው እንዴት ከምድር ጋር አንድ መሆን እንዳለበት ይሰለጥናል የሚለው ከባድ ጥያቄ ቢሆንም ይህንን የSERE ስልጠና ለወሰደ ሰው በጣም ቀላሉ ስራ ሲሆን እሱም በቀን መደበቅ፣ በሌሊት መንቀሳቀስ፣ በከተማ አካባቢ ከሆነ ብርሃንን መሸሽ፣ በተራራማ ቦታ ከሆነ ደግሞ ጠላት ወደሚጠብቅበት ሸለቆ ሳይሆን ወደ ገደላማው ጫፍ መውጣትን የሚጠይቅ ነው። በኢራን የሆነው ይህ ነው። አብራሪው የጠላት ወታደሮች ከታች ሸለቆን ሲፈትሹ
እሱ ግን ቆስሎም ቢሆን ወደ ተራራው ጫፍ ወጥቶ በድንጋዮች መሃል ተሰወረ። ሶስተኛው የዚህ ስልጠና ደረጃ ደግሞ ሬዚስታንስ መከላከል ስነልቦናዊ ጥንካሬ ማሳደር ሲሆን ወታደሩ በጠላት እጅ ቢወድቅ እንኳን የሚገጥመውን አካላዊና ስነልቦናዊ ምርመራ እንዴት መቋቋም እንዳለበት ይማራል። ሚስጥራዊ መረጃዎችን ሳይሰጥ እንዴት መቆየት እንደሚችል አእምሮን ከጭንቀት ጠብቆ ለቀናት አልፎ ተርፎም ለወራት በምርመራ ክፍል ውስጥ የመቆየት ጥበብ CER ስልጠና ውስጥ እጅግ ሚስጥራዊ ክፍል ነው። አራተኛ ደረጃ ኤስኬፕ ማምለጥ ነፃነትን መቀናጀት ሲሆን የመጨረሻ ግብ ጠላት በሰከንድ ልዩነት እየተከታተለ ባለበት ሁኔታ የነፍስ አድን ሄሊኮፕተር የምታርፍበትን አመቺ ቦታ በመምረጥ በምልክት ራስን ማሳወቅና እስከ መጨረሻው ሰከንድ ድረስ ለነፃነት መታገልን የሚያስተምር ትልቁ ክፍል ነው። SERE ስልጠና ብቻ ሳይሆን የአንድ አብራሪ የአስተሳሰብን ህይወት የሚለውጥ መሳሪያ ነው። በዚህም ምንም ቢፈጠር መኖር አለብኝ የሚለውን ጽኑ እምነት በአጥንትና በደም ውስጥ የሚቀረጽበት ሂደት ነው። በኢራን ምድር ላይ የተከናወነው የ36 ሰዓታት ትልቅ ትግል የዚህ ከባድ ስልጠና ውጤታማነትን ለዓለም የታየበት ትልቅ ማረጋገጫ ሆኗል። አብራሪው ለ36 ሰዓታት በኢራን ተራሮች ላይ በሞትና በህይወት መካከል ሲታገል ከቆየ በኋላ ሚስጥራዊውን የመገናኛ ምልክት አበራ። ያቺ አንዲት የምልክት ጭላንጭል የአሜሪካን ግዙፍ የጦር ማሽኖችን አቀጣጠለቻቸው። ይህ ከአንድ ተራ የነፍስ አድን ስራ በላይ ነው። በመቶዎች የሚቆጠሩ ወታደሮች፣ ድሮኖችና ልዩ ኃይሎች የተሳተፉበት የሰማይና የምድር ሲኦል በጠላት ምድር ላይ የተከፈተበት የመጨረሻው ኦፕሬሽን ነው። የኮምባክት ሰርች ኤንድ ሬስኪዩ ኃይል አንድ አሜሪካዊ አብራሪ በጠላት ምድር ላይ ሲወድቅ አሜሪካ ማንንም ወታደር ወደ ኋላ አትተውም፣ ሊቭ ኖ ማን ቢሃይንድ የሚለውን ቃሏን የምታረጋግጥበት መንገድ እጅግ አስደናቂ ነው። አሜሪካ ይህንን መሐላዋን በተግባር ኢራን ላይ አሳይታለች። አብራሪው ምልክቱን እንደላከ የሳተላይትና የድሮን ካሜራዎች አካባቢውን በአጉሊ መነጽር መፈተሽ ይጀምራሉ። የጠላት ወታደሮች የት እንዳሉ አብራሪው ያለበት ትክክለኛ ቦታና የአየር ሁኔታ በሙሉ በዋሽንግተን የጦር ክፍል ውስጥ በስክሪን ይታያል። ይህ የመረጃ የበላይነት አዳኞቹ ወታደሮች ከመድረሳቸው በፊት መንገዱን ያጸዳላቸዋል። በኢራን ምድር የተከናወነው ኦፕሬሽን እንደ ሆሊውድ ፊልም አስደናቂ ነበር። ሪፖርቶች እንደሚጠቁሙት አብራሪውን ለማውጣት ሲባል ብቻ ልዩ የኮማንዶ ኃይሎች በሄሊኮፕተር ወርደዋል። በሰማይ ላይ ታዋጊ ጀቶች የኢራን ኃይሎች ወደ አካባቢው እንዳይጠጉ ከባድ የአየር ድብደባና ኤሌክትሮኒክስ መስተጓጎል ወይንም ጃሚንግን ፈጥረዋል። ይህ የተቀናጀ ጥቃት ጠላትን ግራ በማጋባት በአጭር ደቂቃ ውስጥ አብራሪውን ከሞት አፍነጥቆ ለማውጣት አስችሏቸዋል። ይህ ዘመቻ የሚያሳየው አንድ ትልቅ ቁም ነገር አለ። የአሜሪካ ወታደራዊ የበላይነት የሚለካው በጀቶቿ ብዛት ብቻ ሳይሆን ለአንዱ ወታደሯ በምትሰጠው ዋጋ ጭምር መሆኑን በግልጽ አሳይቷል። አብራሪው በጠላት ምድር ላይ ለብቻው ሆኖ እንዲጸና የሚያደርገው ትልቁ ስንቅ መንግስቴና ጓደኞቼ በማንኛውም ዋጋ መተው ያወጡኛል የሚለውን ጽኑ እምነት እንዲኖረው አድርጎታል። የአሜሪካው ሚስጥራዊ የህሉና ዶክትሪን SERE እና ተከታዩ የነፍስ አድን ዘመቻ ኮምባክት ሰርች ኤንድ ሬስኪዩ ቡድን የሚያስተምሩን ትልቅ ትምህርት አለ። ጦርነት የሚሸነፈው በቦምብና በሚሳኤል ብቻ ሳይሆን ተስፋ በቆረጠበት ሰዓት ተስፋ በማይቆርጥ ወታደርና ያንን ወታደር ለማደን በሚቆጠር ጠንካራ መንግስት ነው። በዚህ ዘመን በኢራን ተራሮች ላይ የታየው ተአምር ከዓመታት በፊት በስልጠና ትምህርት ቤት የተጀመረው ትግል ውጤት ነው። አብራሪው ወደ መንፈስ ተቀይሮ መደበቁ፣ ኮማንዶቹ እንደ መብረቅ ደርሰው ነጥቀው ማውጣታቸው ዘመናዊ ጦርነት ከቴክኖሎጂ ባሻገር የሰው ልጅ የጽናት ውጤት መሆኑን አረጋግጧል። እናንተ አድማጮቻችን ይህንን አስደናቂ የነፍስ አድን ታሪክና የአሜሪካን ሚስጥራዊ ወታደራዊ ስልጠና እንዴት አያችሁት? አሜሪካ ለአንድ ወታደራዊ የምትከፍለው ይህ ግዙፍ ዋጋ ለሌሎች ሀገራትስ ምን ትምህርት ይሰጣል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩ። እንደዚህ ያሉ አስደናቂ ወታደራዊ ሚስጥሮችና ወቅታዊ የዓለም ዜናዎችን ለመከታተል ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃዎች በፍጥነት እንዲደርሷችሁ የደወል ምልክቷን መጫን እንዳትረሱ። በሌላ መረጃ እስከምንገናኝ መልካሙን ሁሉ ተመኘን።